ይህቺ ሞሊ የተባለችው መምህርት ዳኒ የተባለ የክፍሏን ወጣት ተማሪ አፍቅራ እጅግ በጣም የሚዋደዱትን ፍቅረኛሞች አለያይታ ጄሚ የተባለችው ጎበዝ ተማሪ ምንም በማታውቀው ፍቅረኛዋን ገላለች በሚል ወንጀል ተከሳ በፖሊስ እየተወሰደች ነው። ይህንም ሴራ ያደረገችባት ደግሞ መምህርት ሞሊ ናት። ፊልሙ ሲጀምር ጄሚ ሆል የተባለች ተማሪን እያስመለከተን ሲሆን የትምህርት ቤታቸው ማስተር መምህርት የመጨረሻ ቀን ስለሆነ ጄሚ ስጦታ ተሰጣታለች። ቀጥሎም እነሱን የሚያስተምሩ መምህር ማን እንደሆነ ትጠይቃታለች። መምህርቷም አዲሷ መምህርታቸው ሞሊ እንደሆነች ትነግራታለች። ቀጥሎም ኃላፊዋ ሞሊ የተባለችውን አዲሷ መምህርት የኮሌጁን ግቢ እያስጎበኘቻት እያለ የሞሊ አይኖች ድንገት ከውጭ ሲጫወት የነበረው ወጣቱ ዳኒ ላይ ያርፋሉ። ሞሊን ባየችው ቅጽበት ፍቅር ውስጥ ወድቃለች። ነገር ግን ያላወቀችው ነገር ቢኖር ዳኒ አስቀድሞ ፍቅረኛ ነበረው። ጥንዶቹ የፍቅር ግንኙነታቸው ዓመታዊ ክብረ በዓል ሊደርስ ጥቂት ቀናት ብቻ ስለቀሩት እጅግ በጣም ተደስተዋል። እናም በዛ ልዩ ምሽት ለመጀመሪያ ጊዜ በአካል ቅርበት ለመተዋወቅ ያቀዱ ነው። ፊልሙም የጄሚ ሆልን ቤተሰቦች ያስተዋውቀናል። አባቷ ስቲቨን ሆል፣ እናቷ ላውረን ሆል ትባላለች። በማግስቱ በክፍል ውስጥ ሞሊ ለተማሪዎቹ ራሷን ለማስተዋወቅ ትሄዳለች። ሆኖም ግን ትምህርቱ ላይ ከማተኮር ይልቅ አይኖቿ አሁንም ሙሉ በሙሉ በዳኒ ላይ ተተክለዋል። ደውሉ ልክ እንደተደወለና የክፍል ጊዜው እንዳለቀ ሞሊ ዳኒ ሆን ብላ ታቆየውና ትምህርት ቤቱ ጥናት ላይ እጅግ በጣም ደካማ እንደሆነ እና ከትምህርት በኋላ ተጨማሪ ትምህርቶችን መውሰድ በእጅጉ እንደሚያስፈልገው በመናገር ጥሩ ውጤቶችም ለማምጣት እንዲረዱት እቤት ተገናኝተው እንደምትረዳው ትነግረዋለች። እሱም የእሷን እውነተኛ ሀሳብ ምን እንደሆነ ሳይረዳ ሀሳቧን ይቀበላል። ከዛም ሞሊ ይህንን አጋጣሚ በመጠቀም ወደ ዩኒቨርሲቲ መግባት ከፈለገ ከነገ ጀምሮ የግል ትምህርቶቹን መከታተል መጀመር አለበት በማለት ትነግረዋለች። ሆኖም ዳኒ ነገ ለሱና ለጄሚ እጅግ በጣም አስፈላጊ የግንኙነታቸው ዓመታዊ ክብረ በዓል መሆኑን በመናገር ነገ እንደማይመቸው ይነግራታል። እናም ይህ ነገር የሞሊን ስሜት መረበሽ ይጀምራል። መቅናትም ትጀምራለች። ወደ ቤቷም እንደተመለሰች የሞሊ አእምሮ ሙሉ በሙሉ ስለ ዳኒ ማሰብ ብቻ ሆኗል። ሁለቱንም ለመለያየት ታስባለች። በማግስቱ ቀንም ሞሊ የጄሚን ጥሩ ውጤት በመቀነስ ሆን ብላ ሲ ውጤት ታስቀምጥላታለች። ጄሚን በዚህ ውጤቷ በጣም አዝና ወደ ሞሊ ክፍል ትሄዳለች። ከዛም እሷ የመጣችው ከችግረኛ ቤተሰብ እንደሆነ የእናቷን ጫና ለማቅለል ስኮላርሺፕ ለማግኘት እና ወደ ዩኒቨርሲቲ ለመግባት ከፍተኛ ውጤት እንደሚያስፈልጋት ትናገራለች። ቀጥሎም ሞሊ ኤ ውጤት ለማግኘት ከፈለገች ቆይታ ይህንን ስራዋን እስከ ነገ ጠዋት ድረስ መጨረስ እንዳለባት ትነግራታለች። ጄሚም ዛሬ ማታ ከዳኒ ጋር የጠበቀችው ዓመታዊ የእነሱ ግንኙነት ክብረ በዓል መሆኑን ትናገራለች። ሞሊም እንዲህ በማለት ትነግራታለች። ለወደፊትሽ የትኛው አስፈላጊ ነው? ሞኝነት የሆነውን ዓመታዊ ክብረ በዓል ማክበር ወይስ ለስኮላርሺፕ የኮሌጅ ውጤቶቿን ማስጠበቅ ብላ ትነግራታለች። በኋላ ላይም ጄሚ ዳኒን አግኝታ ስለተፈጠረው ነገር እየነገረችው ዛሬ እንደማትችል ነግራው ይቅርታ ትጠይቀዋለች። ዳኒም ይህንን ቀን በጉጉት ይጠብቀው ነበርና ተናዶ ትቷት ሄዳል። ቀጥሎ ሞሊ ወደ ዳኒ ትመጣና እራት አብረው እንዲበሉ ትጠይቀዋለች። ከዛን ስለሱ ህይወት የተለያዩ ጥያቄዎችን እየጠየቀች የፍቅር ህይወቱን በሱሱ መመርመር ትጀምራለች። ንግግራቸውንም ቀጥለው ዳኒም እያመናት ይመጣል። በሱና በጄሚ መካከል እስካሁን ድረስ ምንም አይነት አካላዊ ነገር እንዳልተፈጠረ ይነግራታል። ሞሊም ይህንን ስትሰማ ዳኒ ምን እንደሚፈልግ ትረዳለች። ከዛም መኪና ውስጥ እያሉ ወደሱ ጠጋ ብላ ልታሳስተው ትሞክራለች። ዳኒም ሊሳሳት ተቃርቦ ነበር። ሆኖም ለፍቅሩ የታማኝነት ስሜቱ ይመልሰውና ወደ ኋላ ይመለሳል። በቀጣዩ ቀንም ጄሚ በኮሌጅ ዳኒ ጋር ተገናኝታ የተወሰኑ ከተከራከሩም በኋላ ማታ ላይ የት እንደሄደ ትጠይቀዋለች። ዳኒም አይኖቿን እየተመለከተ በውሸት ምሽቱን ከጓደኞቹ ጋር እንዳሳለፈ ይነግራታል። ነገር ግን የዳኒ ጓደኞች ትናንት ማታ ከሱ ጋር እንዳልነበሩ ይነግሯታል። በዚህ ጊዜ ዳኒ እያዋሻት እንደሆነ ስታውቅ ልቧ ይሰበራል። ከጥቂት ቀናት በኋላ ተማሪዎች በደማቅ ፓርቲ ላይ ይገኛሉ። ዳኒም ጄሚ ምን ያህል ውብ እንደሆነ ሲመለከት ሁለቱም የተፈጠረውን ነገር ረስተው ዳኒ ወደ አንድ ክፍል ይወስዳታል። ከዛም እየተሳሳሙ ዳኒ ግንኙነት ለመፍጠር ይሞክራል። ነገር ግን ጄሚ ወዲያው ታስቆመዋለች። ይህም ነገር በጣም እየፈጠነ እንደሆነ ትነግረዋለች። በዚህ ጊዜ የዳኒ ስሜት ሙሉ በሙሉ ተበላሽቷል። በንዴትም ፓርቲውን ለቆ ለመውጣት ያስባል። ይህ በእንዲህ እንዳለ ይህ አጋጣሚ ለሞሊ እጅግ በጣም ተመችቶ ነበር። የራሷን የመኪና ሞተር ሆን ብላ ታበላሽና ለዳኒ በመደወል መኪናዋ እንደተበላሸ መጥቶ እንዲያስተካክልላት ትጠይቀዋለች። ከዛም ዳኒ መጥቶ መኪናዋን በተሳካ ሁኔታ ያስተካክልላታል። ነገር ግን እጆቹ ስለቆሸሸ ያንን ቅጽበት በመጠቀም ሞሊ ወደ ቤቷ እንዲገባ ትነግረዋለች። ከዛም እጆቹን ይዛ በፎጣ በቀስታ ታጸደዋለች። ታዲያ በዚህ ጊዜ ዳኒ በጄሚ ላይ ባለው ቁጣ ምክንያት ስሜቱን መቆጣጠር አቅቶት ይስማት ጀመር። ከዛም ሁለቱም ተቀራርበው መሳሳም ይጀምራሉ። በማግስቱ ጠዋት በኮሌጅ ጄሚ ከሞሊ የተሰጣትን ስራ ጨርሳ ትገኛለች። ነገር ግን አሁንም እንደገና ሞሊ ሲ ውጤት ታስቀምጥላታለች። ጄሚን በጥሩ ሁኔታ እንደሰራች ስለምታውቅ ሁኔታው ግራ ይገባታል። ከዛም መልሶችን በመፈለግ ጄሚ ኮሪደሩን አልፋ ባዶና ጸጥ ያለ ክፍል ታስተውላለች። በሩን በተወሰነ ክፍተት ተደርጎ ነበር። እናም ዳኒንና ሞሊን በአንድ ክፍል ውስጥ ታገኛቸዋለች። ጄሚን በዚህ ጊዜ መጠራጠር ትጀምራለች። ከዛም አንድ ቀን እውነቱን ለማወቅ ቆርጣ ጄሚ ከትምህርት ቤት በኋላ ዳኒን በድብቅ ትከተለዋለች። ዳኒን በቀጥታ ወደ ሞሊ ቤት ነበር የገባው። በመስኮቱ በኩልም ተደብቃ ስትመለከት የምታፈቅረው ፍቅረኛዋ ከመምህርታቸው ሞሊ ጋር በኃይለኛው ሲሳሰሙ ትመለከታለች። ከዛም ልቧ እጅግ በጣም ተሰብሮ ቦታውን ለቃ ትሄዳለች። ዳኒም በአጋጣሚ የጄሚን መሮጥ ተመልክቶ ነበርና ተከትሏት ሲሄድ ሞሊ ልታስቆመው ብትሞክርም ዳኒ ግን ሳይሰማ ትቷት ይሄዳል። ከዛም ዳኒ ወደ ጄሚ በመሄድ ይህ አስከፊ ክስተት እንደነበርና ሞሊን ዳግመኛ እንደማይነካት ቃል ገብቶላት ይቅርታን እንድታደርግለት ይማጸናል።
በዛ ምሽት ላይ ሞሊ ለዳኒ የፍቅር ጽሑፍ ትልክለታለች። ነገር ግን ዳኒ አይቶ ችላ ይላል። በማግስቱ በኮሌጅ ዳኒ ሞሊን አይቷት ዝም ብሎ ሳይናገራት ይሄዳል። ይህም ነገር ሞሊን ግራ ያጋባታል። በኋላ ላይ ግን ጄሚ ምስጢራቸውን እንዳወቀች ትረዳለች። ከዛም ጥሩ ለመምሰል አስባ በቀጣይ ቀን ሲ ውጤትን ሰርዛ ለጄሚ ኤ ውጤትን ታስቀምጥላታለች። ጄሚ በመቀጠል ኤ ውጤት በመስጠቷ ዝምታውን ይገዛል ብላ እንዳታስብና ይቅርታ ታደርግልኛለች ብላ እንዳታስብ ትነግራታለች። ከዛም ወደ ውጭ ወጥታ ውጤቷን ቆሻሻ መጣዩ ትጥለዋለች። ዳኒም ወደ እሷ ይመጣና ሞሊ በቀላሉ እንደማትተው ስለሚያምን ይህንን ቅዠት በይፋ ለማብቃት ዛሬ ማታ ለመጨረሻ ጊዜ እንደሚያገኘት ይነግራታል። ከዚያም ሞሊ ወደ እሱ እንድትመጣ የጽሁፍ መልእክት ይልክላታል። በዚህ ጊዜ ሞሊ በጣም ተደስታ ዳኒ ለሚስጥራዊ ግንኙነታቸው መገናኘት እንደሚፈልግ ታስባለች። ልብሷንም ለባብሳ በደስታ ተሞልታ ወደ ቦታው ትሄዳለች። ሆኖም ዳኒ እሱም የወዳት ጄሚን ብቻ እንደሆነ አንቺ ትልቅ ስህተት ነበርሽ እና ከአንቺ ጋር ሙሉ በሙሉ ጨርሻለሁ ብሎ መርዶን ይነግራታል። ደስቷም ወደ ንዴትና ሀዘን ይቀየራል። ሞሊም በዛ ስሜት ውስጥ ሆና ዳኒን ለማሳመን እና ለማቆየት ከፍተኛ ጥረት ታደርጋለች። ነገር ግን ዳኒ ጀርባዋን ሰጥቷት ይሄዳል። እሷም ያለቀሰች ሀዘንና እንዴት ተቀላቅሎ መኪና ውስጥ ገብታ በከፍተኛ ፍጥነት እየነዳች ዳኒን ገጭታ ትገለዋለች። ከዛም ከመኪናዋ ላይ ደሙን ጠርጋ የጄሚ መኪና ላይ ትቀባለች። ቀጥሎም የራሷን ስልክ በጄሚ መኪና ውስጥ ታስቀምጣለች። እቅዷም ጄሚ በቅናት ተነሳስታ በንዴት ዳኒን እንደገደለችው እንዲያምኑ ማድረግ ነው። ፍቅረኛሞቹን ከመለያየት አልፎ ፍቅረኛዋን ገላ በራሱ ፍቅረኛ በጄሚ ላይ አላከከችባት። ከዛም ሞሊ ወንጀሏ እንዳይነቃባት በቀጥታ ወደ ሲኒማ ቤት ትሄዳለች። ይህም በወንጀሉ ቀን የት እንደነበረች ብትጠየቅ ሲኒማ ቤት እንደሄደች መናገር ያስችላታል። ከዚህ በመቀጠልም ወደ አንድ ጋራጅ ቤት በመሄድ ለመካኒኩ ብዙ ገንዘብ ሰጥታው መኪናዋን በዝምታ እንዲያስተካክላትና ሚስጥሯን እንዲጠብቅ አጥብቃ ትነግረዋለች። በማግስቱ ጠዋት ፖሊሶች የዳኒን አስክሬን እየመረመሩ ጄሚም የፍቅረኛ ሞት ስትሰማ በጣም እያዘነች ወደ ፖሊስ ጣቢያ በመሄድ ስለዚህ ወንጀል ሞሊን ተጠያቂ ታደርጋለች። እሷ ከዳኒ ጋር በድብቅ ግንኙነት እንደነበራቸውና ዳኒም ለአንዴና ለመጨረሻ ጊዜ እሷን ለማስቆም ትናንት ማታ ሊያገኛት ሄዶ እንደነበር ትናገራለች። በዚህ ጊዜ ፖሊሶቹ ምንም ጊዜ ሳያባክኑ በቀጥታ ወደ ሞሊ መኖሪያ ቤት ይሄዳሉ። ሞሊም ከዳኒ ጋር ምንም አይነት ግንኙነት እንደሌላትና ዳኒ የእሷ ብሩህ ተማሪ ብቻ እንደነበር በውሸት ለፖሊሶቹ ትናገራለች። እንዲሁም ሲኒማ የገባችበት ትኬቷን እንደ ሽፋን ትጠቀማለች። በተጨማሪም ከትናንትና ምሽት ጀምሮ በሚስጥራዊ መንገድ ስልኳን እንደተሰረቀች ትናገራለች። በሞሊ ጠንካራና እውነተኛ ስሜት የታወረው ፖሊሱም ጥርጣሬውን ወደ ጄሚ ያዞራል። ወደ ቤተሰቦቿ መኖሪያ ቤትን በመሄድ የጄሚን መኪና ሲመረምሩ መርማሪዎቹ በመኪናው ላይ የደረቀውን የዳኒን ደምና የተሰረቀውን የሞሊን የጠፋውን ስልክ ያገኛሉ። ስልኩንም ከፍተው ሲመለከቱ ዳኒ ወደ ግድያ ቦታ የጠራችውን መልእክት ይመለከታል። በዚህ ጊዜ ይህንን የውሸት ማስረጃ ተጠቅመው ጄሚን በግድያ ወንጀል ተከሳ ይወስዷታል። ጄሚም እየጮኸች ለእናቷ ይህንን ግድያ እንዳልፈጸመችና የገደለችው ሞሊ እንደሆነች ትናገራለች። እናቷ ላውረንም ልጇን ነፃ ለማውጣትና ሞሊን ደግሞ ገደል ለመክተት መረጃ ማሰባሰብ ትጀምራለች። ከዚያም ወደ ትምህርት ቤቱ በድብቅ ሄዳ ከሞሊ ቦርሳ ውስጥ የመኪና ቁልፍ ወስዳ ወደ ፓርኪንጉ ትሄዳለች። የሞሊን መኪና ከፍታ ሞሊ ወደ ጋራጅ ሄዳ እንደነበር ትመለከታለች። በቀጥታም ወደዛ ጋራጅ ቤት በመሄድ መካኒኩን የሞሊን ፎቶ አውጥታ ታሳየዋለች። ሆኖም ሞሊ ለመካኒኩ ጉቦ ሰጥታው ስለነበር እሷንም ሆነ መኪናዋን አይቶት እንደማያውቅ በውሸት ይናገራል። ከዚያም ላውረን ጋራጁን ለቃ ልትሄድ ስትል አንደኛ ሰራተኛ ትመጣና ያቺ ሴት ደም የነካው መኪና ይዛ እንደመጣችና ሁሉንም ነገር ሳታስቀር ትናገራለች። ላውረንም ይህንን የተናገረችውን ነገር ለፖሊሶች መልሳ ደግማ እንድትናገር ትነግራታለች። ከዛም ላውራ ወደ ቤት ተመልሳ ለበኋላ ስቴቨን ሁሉንም ነገር ትነግረዋለች። ጄሚም የሚያሩትን ካዳመጠች በኋላ ሞሊን ለመጋፈጥ ወደ ቤቷ እንድትሄድ ፍቃድ ትጠይቃለች። ነገር ግን ላውረን እንደማይሆን ትናገራለች። ምክንያቱም ፖሊሶቹ እግሯ ላይ የጂፒኤስ መከታተያ መሳሪያ ገጥመውላታል። በዚህ ምክንያትም ከቤቷ ውጭ አንድ እግር እንኳን ብትረግጥ ፖሊሶቹ ወዲያው ወደ እሷ ይመጣሉ። ሆኖም ወላጆቿ በዛ ምሽት ላይ ኃይለኛ እንቅልፍ ይዛቸው ስለነበር ጄሚ ይህንን አጋጣሚ ተጠቅማ ሾልካ ከቤቱ በመውጣት ወደ ሞሊ ቤት ትሄዳለች። የሞሊንም ሐሰተኛ ንግግር ለመቅዳት በስልኳ ላይ ያለውን የድምጽ መቅረጫ ታበራለች። እንዳለመታደል ሆኖ ሞሊ በጣም ብልጥ ስለነበረች ጄሚ ወደ ቤቷ በገባችበት በደቂቃዎች ውስጥ ሞሊ ወጥመዱን ታያለች። ከዚያም ስልኳን ነጥቃ መጨቃጨቅ ይጀምራሉ። በዚህ መሃል ሞሊ ስለ ወንጀላ በኩራት መናገር ትጀምራለች። ቀጥሎም ውድ ፍቅረኛሽን ሄጄ ገደልኩት እና አሁንም አንቺንም እገልሻለሁ፣ ፖሊሶቹም አንቺ ራስሽን አጥፍተሽ እንደሞት ይረዳሉ እያለች ቢላዋ ይዛ ልትገላት ስትሞክር ወዲያውኑ የፖሊስ መኮንኑ ይደርስና ያስቆማታል። በስተመጨረሻም ሁሉ ነገር ታውቆ ፖሊሶች ሞሊን አስረው ይወስዷታል። መምህርት ሞሊንም በነፍስ ግድያ ወንጀል የእድሜ ልክ እስራት ይፈርዱባታል። ጄሚም ከዚህ ክስ ሙሉ በሙሉ ነጻ ትወጣለች። ይህ ድንቅ ፊልምን በዚህ መልኩ ይጠናቀቃል። ከዚህ ፊልም ብዙ ነገር እንደተማራችሁ እርግጠኛ ነኝ። ፊልሙ ከተመቻችሁ ቪዲዮ ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ እንድታበረታቱኝ በትህትና ጠይቃለሁ።